ሰላም ሰላም ሰላም። ራሴን አሞኛል በነገራችን ላይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ይመስገን። እና እናንተ እንዴት ናችሁ? ክረምት እንዴት ይዟችኋል? ኢትዮጵያ እንግዲህ ክረምት ነው እና በጣም ደስ ይላል። በነገራችን ላይ የሆነ ደስ ይላል፣ የሆነ ድባቡ ምናምን ደስ ይላል። የክረምቱ ማለት ነው፣ ዝናብ ነው ምናምን እና ደስ ይላል። እንዴት ናችሁ? በተረፈ እኔ ደህና ነኝ ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ በምንድን ነው? ያው ሰሞኑ ታውቃላችሁ እነ ሌይላ ንርሰቦ ወደ ኢትዮጵያ ወደ ትውልድ ሀገሯ በሰላም መጥታለች። እንግዲህ ከስንት ስቃይ፣ ከስንት ሐዘን፣ ከስንት ለቅሶ፣ ከስንት እንትን በኋላ ኢትዮጵያ ገብታለች ሌይላ። እግዚአብሔር የተመሰገነ ይሁን ለሱም ማለት ነው። እና እኔ በነገራችን ላይ የገባችለት በጣም በቃ ሳለቅስ ምናምን ስሜታዊ ሆኜ እናትየዋን አይቼ እሷን አይቼ ብቻ በቃ በጣም ከባድ ነበረ፣ ግን የደስታ እንባ ማለት ነው። እና ደስ ይላል እውነት። ፈጣሪ የእናንተን እድሜ እስካልቋጨ ድረስ ሰው ቢያወራ ቢለፈልፍ ምን ቢል ቀናችሁ ካልደረሰ በምንም መንገድ አንሞትም ማለት ነው፣ የፈጣሪ ፍቃድ ካልሆነ። ምክንያቱም ሰው ቪላ እንደዚህ አስቀምጦብን ራሱ ቀናችን ካልሆነ ያ ቪላ ይነሳል ማለት ነው። እና የሌይላ ንርሰቦ ጉዳይ እንደዛ ነው ማለት ነው። ምክንያቱም ልትሞት ነው፣ የሞት ፍርድ ተፈረደባት እየተባለ ነበረና አሁን ደግሞ ፈጣሪ ገልብጦት ወደ ሀገሯ ወደ ቤተሰቦቿ ገብታለች ማለት ነው። በጣም ትልቅ ነገር ነው በነገራችን ላይ እና ብቻ ደስ ይላል ስሜታዊ ሆኜ። እና እሷ መግባቷ ደስ እንዳለን ሳለ ኖሮ የተፈጠረ ነገር ደግሞ ምንድን ነው? ያው ታውቃላችሁ የሌይላ ንርሰቦ አባትና እናት የዛሬ 2 ዓመት ነው ኦልሞስት 2 ዓመት ሞላዋ ባለሳሳት አርሙኝ ማለት ነው እዚህ ጋር። እና ፋሲካ ዩቲዩብ ነበረች ያቀረበቻቸው በቻናሏ ማለት ነው። እና በእሷ ደግሞ በደስታዋ ቀን ኤርፖርት ለመቀበል ባቀደችበት ሰዓት እሷ መገኘት የለባትም ብለው አድማ አወጡባት ማለት ነው። የቲክቶክ ራስ ወዳዶች፣ የቲክቶክ ጥቅመኞች፣ የሴት ልጅ ክብር የሌላቸው ናቸው ማለት ነው። አንደኛው አባሚራ ነው እንደምታውቁት፣ ሁለተኛው ደግሞ ወንድም ካሊድ ነው። ወንድም ካሊድ እንደውም ላይቭ ላይ ብዙ ነገር ተናግሯል ስለሷ። ማለት እሷ ማወቅ የለባትም እሷ እንደዚህ ነው ብቻ ሽፍንፍን ለማድረግ እያሰቡ ነው። ምክንያቱም አናቅም፣ ግን መገኘት የነበረባት በነገራችን ላይ ፋሲካ ዩቲዩብ ነበረች። ምክንያቱም ከመጀመሪያው ጀምሮ ፋሲካ ዩቲዩብ ነበረች ቪዲዮአቸውን አውጥታ ለህዝብ ያደረሰችው ከፈጣሪ በታች ማለት ነው። እና ፌመስ ለመሆን ነው ምናምን የምትሉ ደግሞ ብዙ እንትን አላችሁ፣ ወንድም ካሊድ ምናምን ማለት ነው። ይቅርታ እንግዲህ ስም ስለጠቀስኩ ማለት ነው፣ ግን በጣም ስለተናደድኩ ነው ማለት ነው። እና ፋሲካ በነገራችን ላይ በሌይላ ንርሰቦ ጉዳይ አይደለም ፌመስ የሆነችው። ፋሲካ ፌመስ የሆነችው የዛሬ ስንት ዓመት አረብ ሀገር እያለች ቤት ስታጸዳ፣ ሽንት ቤት ስታጸዳ፣ እንዲሁም ኢትዮጵያ ገብታ ብሎጎቹን እየሰራች እናቶችን ስትረዳ ሰርፕራይዝ ስታደርግ ነው ዩቲዩብ ቻናሏን ያሳደገችው። እና ለእሷ ይሄ አይገባትም በነገራችን ላይ። አሁን ሌይላ ንርሰቦ እግዚአብሔር ፈቅዶ በሰላም ገብታለች ኢትዮጵያ። እናም ደግሞ እግዚአብሔር ቢፈቅድና እናንተ ጥሩ ሰው ብትሆኑ ለፋሲካ ስጦታ ወይም ደግሞ ጊፍት መስጠት ነበረባችሁ። እሱም ቀርቶ ደግሞ እንደዚህ እሷ ምንም አላረገችም። ልቀበል ኤርፖርት ሄዳ እሷንም እንትን እንድትል ብታደርጉ ምን ትሆናላችሁ? ሲጀመር ሌይላ ንርሰቦ ፈጣሪ ነው ያዳናትና፣ በእርግጣው ለሊት ቀን አላላችሁም ስትሰሩ ነበረ በእሷ ጉዳይ። በተለይ ብዙ እንትን የተባሉ አሉና እና ከዚህ የመጀመሪያው ሰው ግን መርሳት የለብንም። በነገራችን ላይ የመጀመሪያው እሷ ናት ላይ እንትን ላይ ሚዲያ ላይ ወጣቻቸው እና በራሷ ቻናል ቀርጻ ከዛ በኋላ ነው ህዝብ ያወቃቸው። እና
እና የእሷ ምላሽ ይሄ ነው ወይ መሆን ያለበት? ይሄ አልነበረም መሆን ያለበት፣ ስለ እውነት ለመናገር ማለት ነው። ምክንያቱም ብዙ ነገር አድርጋለች እሷ። መሀል ላይ ይመስለኛል እንደዚህ ተሸፋፍነዋል የሌላ አንዱ ሰው ጉዳይ ምናምን ብላ ተናግረው ነበር ለአቧሚራ ማለት ነው። እና በዛ ምክንያት እንትን ይበሉ አላቅምና ኤርፖርት እንዳትገኝ ተደርጓል ማለት ነው። በጣም በሚያሳዝን ሁኔታ ግን እንደዛ መሆን አልነበረባትም። የእውነት ይቅርታ አፉ ተደራርጋችሁ ነገሮቹን አስተካክላችሁ እሷም ተቀብላ ልክ እንደናንተ ማድረግ ነበረባችሁ ማለት ነው። ምክንያቱም እናንተ ትልልቅ ሰዎች ናችሁ። አቧሚራ ወንድም ካሌድም ለሴት ልጅ ክብር ቢኖራችሁ እንደዚህ ማድረግ አልነበረባችሁ። ኖርማል ነው ማለት ሰው ይሳሳታል። እሺ ተሳስታም የሆነ የዛኔ ነገሮችን ሳታጣራ የእሷን ጉዳይ ሸፋፍኖ ይዘውታል ምናምን ብላ ሚዲያ ላይ ስለተናገረች ብቻ መጀመሪያ ሚዲያ ላይ ወጣችሁን ሰው እንደዚህም እሷን ማግለል አትችሉም ማለት ነው። ምክንያቱም በነገራችን ላይ ሌላ ኑር ሰቦ የቡታጀራ ልጅ ናት። ስለዚህ ፋሲካም የቡታጀራ ልጅ ናት። ሄዳ ቪዲዮ መስራት ትችላለች። ከእሷ ጋር እንትን ትላለች። ሆይ ሆይ ያለ ሁሉ አሁን ይረጋጋል። ታያላችሁ ትንሽ ድረስ ነው እና እንደዚህ ባታረጉ ብዬ አሰብኩና የበኩሬን እንትን ነው የሆነ ቅር ያለኝን ነው ቻናሌ ላይ ለማውራት ያሰብኩት። እንግዲህ ካጠፋው አፉ በዱኝ። ወዳችኋለሁ። ሰላማችሁ ይብዛ። ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ።